አሁን ይሄ ዋናው ነው። ዋና ኮንቴነር ፈሳሽ ያለው ይሄ ናይትሮጅን ነው። ይሄ ናይትሮጅን ነው ማለት ነው። ፈሳሹ አሁን ፈሳሽ ነው ራሱ ናይትሮጅን ይሄ ነው። ናይትሮጅን ነው። አሁን ያው ይሄ ዘር የለውም ሊኩዊድ ነው፣ ወደ ጋዝ ይቀየራል ማለት ነው። ወደ ቃዲ አሁን እኮ እየተነነ ነው ያለው። እየቀነሰ ላይ እና ሲቀንስ እየተነነ ነው ማለት ነው። አሁን በዚህ ይሄ መቅጃችን ነው። ሲመለስ ግን ወደዛ ስንቀዳ በዚህ ነው የምንቀዳው። በዚህ በዚህ ነው የምንቀዳው። ኦኬ እየለካቸው በዚህ በቃ እየቀዳን እዚህ ላይ እስከ ቶፕ አፕ እናደርጋለን። ኦኬ ከዛ ይሄ ክዳኑ ነው። ይሄ ክዳን አይወጣም፣ ይቀመጣል። አሁን የራሱ ቴምፕሬቸር አለ ማለት ነው መቆጣጠሪያ። አሁን ይሄ ቀዝቃዛ ነው። ምንም ፍሪጅ አያስፈልግም። ይሄ ራሱ ፍሪጅ ነው። ዘር መቆየት የለብንም። ኦኬ ይሄ እንትን አንድ በአንድ ይወጣል። አሁን አንድ በአንድ እያወጣን የምንሰራበት ዘር ይሄ ቶሎ ብሎ መለስ። እስኪ እሱ አልታየም። እስኪ ዘር ቶሎ ወንድ ላይ ኦኬ ይሄንኛው ከዘር ናቸው። እንደዚህ ከዚህ በላይ ወጣ። አሁን እሱ የራሱ እንትን አለው። አሁን በምን ነው የተቀመጠው? አሁን ዘሩ ካኒስተር ውስጥ ላይ ተቀመጠ። አሁን ናይትሮጅን አለ። አሁን ይሄ ዘር እዚህ ውስጥ ይሄ ዘር በሰሞኑ እየቀናነስን ምናምን ገጠር ሲሄድ እየቀናነስን ዘር ይሄ ስቶሬጅ ነው። ስቶሬጅ እሱ ዘሩ እዛ ውስጥ አለ። ዘር እዚህ ውስጥ አለ። ናይትሮጅን አለ። እዚህ ውስጥም ናይትሮጅንም ዘር ነበረ። ከዛ ሲያልቅ ጊዜ ከዚህ ውስጥ አልቆ ነው ዘር ናይትሮጅን አለው። ናይትሮጅን አሁን ወደዚህ ከዚህኛው ወደዚህ ይነሳል። ይሄ ዘሩ ግን ከዛ ይወጣል። ከዛ በውሃ በሞቀ አንድ ፍሬ ነው የምታወጣው። አዎ ያው በዚች አንድ ፍሬ ያወጣና እዚህ ውስጥ ዲግሪ ሴልሺየስ 34 እስከ 35 ውሃ ይሞቅና ትንሽ ይቆያል። እዛ ውስጥ ውሃ ውስጥ ማለት እዛ ውስጥ ይቆያል። የሞቀ ውሃ ውስጥ ብዙ አይቆይም። ከዚህ ወደዚህ ደግሞ አክቲቭ እንዲሆን 3 ደቂቃ አክቲቭ እንዲሆን ነው። አክቲቬሽን ከዚያው ወደዚህ አክቲቬሽን ይባላል። አክቲቬሽን ታዊንግ ይባላል። ከዚህ ወደዚህ መውሰድ ታዊንግ ነው የሚባለው። ከዚህ ወስደ ታዊንግ ራሱ ታይሞ በ3 ሰከንድ ናት። 3 ሰከንድ ነው። ከዚህ እዚህ ታረጋታለህ። እዚህ ውስጥ እስከ 8 ሰከንድ መቆየት አለበት። ከዛ ከ8 ሰከንድ በቃ ያገኘን አስተካክለን ይሄ የሞቀ ውሃ ማለት ነው። ሞቀ ስትሯን ከዛ ብትተህ ማለት ነው። ዘሯን ከዚህ አውጥተህ የሞቀ ውሃ ለመጨመር 3 ሰከንድ ትቆያለህ። 3 ሰከንድ መቆየት አለበት። 3 ሰከንድ ማለት በጣም ስፒድ ነው። አወጣህ ከተት እዚህ ውስጥ ለ8 ሰከንድ ይቆያል። የሞቀ ውሃ ውስጥ ነው። የሞቀ 30 ዲግሪ ሴልሺየስ 34 እስከ 35 በፋራናይት ከሆነ 97 እስከ 95 እስከ 96 ይደረግና ከዛም በኋላ ለ8 ደቂቃ እዚህ ውስጥ ከደረክ በኋላ ከዛ አይገን ካስተካከል በኋላ የሚቆረጥ አለ። አንዳንዴ አሰንሰራ ቢታይ ማለት ነው። ከዛ እዚህ በኋላ አይገን እዚህ ላይ ነገር ታወጣለህ። አሁን በዚህ እንደዚህ አይነት ነገር ነው የሚወጣው። አሁን በዚህ ነው የምትሰሩት። ኤጋን ይባላል። ኢንሰሚኔሽን ታመጣና እዚህ ውስጥ ጨምራታለህ። ዘሯን ስለሆነች በመቀስ ኦኬ እንዲቆርጥና ተከፍቷል። በኋላ ሺዛ አለ። እዚህ ቆርጥና ዳይሬክሽን አለ። የራሱ ዳይሬክሽን ሺዛውን በዚህ ጋር ነው የምጨምረው። አሁን ይሄ ለምን ይጠቅማል? ይሄ እዛ ውስጥ ያስገባል። እዛ ስገባ አብሮ ነው የሚጣለው። ከዳውታ አካባቢ ይሄ ፕሬተር አይደለም ዳውታን ይጎዳል። ፕሮጀክተር ነው ፕሮቴክተር። ይሄ ጥሩ ይሄ ንጹህ ቦታ ይቀመጣል። ይሄው ታሽጎ ይቀመጣል። ልክ ያኔስ ካት ሲመጣ አሁን ይሄ ራሱ ማለት ነው ማህፀን ውስጥ የሚገባ ነው አይደል? ስለዚህ ንጽህና መጠበቅ ነው። ንጽህና ይኸው ታሽጎ ያለ ከውስጥ ይወጣል። ለካ ልክ ታሽግና አሁን ከዚህ ያወጣለህ እዚህ ጨረስ ማለት ከዛም በኋላ ከዛ ወጣዋለህ። ይሄን ቆርጥና እኛውን ቆርጥና አዘጋጃለሁ። ከዛም በኋላ እዚህ ውስጥ ዘር ተጨምራለሁ። ዘር ይቆረጥ። አሁን ዘሩ እዚህ ውስጥ ያለ ግን እንትን መጠን አለ አይደል? ዘሩ እዚህ ውስጥ ሲወጣ በእንትን ተዘጋጅቶ አንድ ካፕ አንድ ነው የሚወጣው። አንድ ማለት የሆነ ቮሊዩም አለ የራሱ መጠን አለ። እዛ ነው አሬንጅ የተደረገው። አሁን እንትን ዘር ያለበት እንደዚህ አይነት ነገር ነው። ዘሩ ይቃው እንደዚህ አይነት ነገር ነው። የትኛው ይሄ ትንሽ ነች። ዋሳ ያለው ከዚህ የተበላሹ ነበሩ። ኦኬ
ነው። ኦኬ ይሄ የተበላሸ ነው። የተበላሸ ስለሆነ እቺ ናት ዘር ያይዛል። ዘር ያላት ማለት አሁን አሁን ጫፏ ሲልዶ አንድ የሆነ እንትን እዚህ አልተጻፈም። ቮሊዩም ስንት ይላል? አሁን ለምሳሌ ቡላይዲ ትንሽ አይደበብም እንጂ መጠን አለ ማለት ነው። መጠን አለው እንጂ የዚህ መጠን 0.25 ኦር 0.5 ሚሊ ነው። ሚሊሜትር ሚሊ ሊትር ኤምኤል ፈሳሽ ስለሆነ በዛ ትንሽ ነው። ሲልድ በጣም ትንሽ ነው። ሲልድ ግን ሴሎቹ በሚሊዮን የሚቆጠሩ ሴለ ደግሞ 20 ሚሊዮን አራውንድ 20 ሚሊዮን ነው። እኛ በትክክል የነገሩን ያለ እስከ 20 እስከ 30 ሚሊዮን ስፐርም 0.5 ሚሊ ከሆነ 30 ሚሊዮን አካባቢ በቡል ከናቹራል ሲሆን ስንት ሚሊዮን ነው? በቡል ይገብዳል። በቡልማ የአንድ ኢንጀክት የሚያደርገው ወደ 1 ቢሊዮን ነው የሚባለው። በጣም ብዙ እና ዲፖዚሽኑ ነው የሚለያየው። ዲፖዚሽኑ አሁን እኛ ዩትረስ ውስጥ ዲፖዚት እናደርጋለን። በሬ ከሆነ ደግሞ ባጃይና ውስጥ ዲፖዚት ለዛ አሁን ይሄን ይመስላል ማለት ነው። አጠቃላይ የኤአይ ስራ ይሄ ነው። ኤአይ ስራ ከዛም በኋላ ይሄ እዚህ ካደረግንና ከቆረጥንና ከጨመርንና ወደ ላማ ስንሄድ ይሄ ሳይሞት ይሄ ዘር ለ15 ደቂቃ ላይቭ ይሆናል። ኦኬ ለ15 ደቂቃ መቆየት ይችላል። እሺ ለ15 ደቂቃ ላይቭ አለው ማለት ነው። ሄደን ጨምረን ላሞች ዲፖስ እስከምናደርግ ድረስ የአየር ላይ ይቆያል እና ያን ሲከፈት 15 ደቂቃ መቆየት ይችላል ማለት ነው። ብዙ አሁን ማለት ብዙ መሮጥ አያስፈልግም ማለት ነው። ጊዜ አለ 15 ደቂቃ ምናምን ስላለ በርግጥ ቶሎ መስጠቱ አሪፍ ነው። ቶሎ መሄድ ይጠቅማል። ግን ላሟ ማህፀን ከገባ አውቶ ፈርቲላይዜሽን የ24 ሰዓት እድሜ አለው። ኦኬ ይቆያል። ለ24 ሰዓት ይቆያል። ኦቭሌሽንም 24 ሰዓት ስላለ ለዛ ይዘናል ላይፍ አለ። ኦኬ በጣም አሪፍ ነው። ቴንክ ዩ ፎር ዩር ኢንፎርሜሽን። ቴንክ ዩ